ሰላም እንደምን አላችሁ እንደምን ቆያችሁ በያላችሁበት ስፍራ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ዳግም ወደዚህ ለመምጣት የተገደድኩበት ትልቅ ምክንያት ምንድነው? ዛሬም እግዚአብሔር በተለየ ሁኔታ ሊገናኘን ስለፈለገ አንድ አጭር ርዕስ ይዤ ቀርቤያለሁ። ስለዚህ እግዚአብሔር አምላክ በልዩ ሁኔታ ስለሚባርከን አምላካችንን ከልብ አድርገን እናመሰግናለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ የምናየው ርዕስ የክርስቲያን አምልኮ በሚል ርዕስ ስር ያለውን ሐሳቦችን እንመለከታለን። የክርስቲያን አምልኮ ምን ይመስላል የሚለውን ስንመለከት መጽሐፍ ቅዱስ ምን ይላል፣ ትንቢት መንፈስ ምን ይላል፣ የተጻፈው ቅዱሳት መጽሐፍቶች ምን ይሉናል የሚለውን እንመለከታለን በአጭር ጊዜ ውስጥ ማለት ነው። ስለዚህ በዘፍጥረት ምዕራፍ 1 ላይ ስንመለከት ወደ 26 አካባቢ በምናይበት ጊዜ እግዚአብሔር አዳምንና ሔዋንን እንደፈጠራቸው ያስቀምጣል። ከዛ በኋላ እነሱም የተፈጠሩት በስድስተኛው በቀን መጨረሻ በስድስተኛው ቀን እንደተፈጠሩና ከተፈጠሩበት ከጥቂት ደቂቃ በኋላ ወይም ከጥቂት ሰዓታት በኋላ ቀጥታ ወደ እረፍት እንደገቡ ወደ አምልኮ እንደገቡ መጽሐፍ ቅዱሳችን ይናገራል። ስለዚህ ቀጥታ ወደዛ ወደ አምልኮ ገቡ ነው። እግዚአብሔርን አምላካቸውን ለማምለክና ለማክበር የአምላካቸውን ትእዛዝ ለመፈጸም ወደ አምልኮ ስፍራ እንዳቀኑ መጽሐፍ ቅዱስ ግልጽ በሆነ ሁኔታ ያስቀምጣል። ስለዚህ የአምልኮ ስርዓቱ ምን ይመስላል የሚለውን ስንመለከት ያኔ አዳምና ሔዋን አምልኮ በሚያደርጉበት ጊዜ ከእግዚአብሔር ጋር ቀጥተኛ ግንኙነት ሲያደርጉ እንደነበረ መጽሐፍ ቅዱስ ግልጽ በሆነ ሁኔታ ያስቀምጣል። ይህ ዛሬ ደግሞ እኛ የምናደርገው አምልኮ ወይም እኛ በእግዚአብሔር ፊት የምናደርገው የምናቀርበው የአምልኮ ስርዓታችን ያንን እንዲመስለው ነው እግዚአብሔር የሚፈልገው። ያንን አዳምና ሔዋን እግዚአብሔርን ሲያከብሩ ወይም ሲያመልኩ የነበሩበትን ወደ ቀድሞ የአምልኮ ስርዓት እንድንመለስ እግዚአብሔር ይፈልጋል። ይህም የሚያሳየን አምልኮ ለሰው ልጅ ህይወትና ከእግዚአብሔር ጋር ላለው ግንኙነት እጅግ አስፈላጊ ነገር መሆኑን ያሳያል ማለት ነው። እንግዲህ የአምልኮ ስርዓት አምልኮ ህጉ የሚያሳየን ለሰው ልጅ ህይወትና ከእግዚአብሔር ጋር ላለው ግንኙነት እጅግ አስፈላጊ ነገር መሆኑን የሚያሳይ ነው። እጅግ አስፈላጊ ነገር መሆኑን የሚያሳይ ነው። ይህ የአምልኮ ስርዓት አምልኮ ለሰው ልጅ ህይወትና ከእግዚአብሔር ጋር ላለው ግንኙነት እጅግ አስፈላጊ መሆኑን የሚያሳይ ተግባር ነው ወይም ስርዓት ነው ማለት ነው። ስለዚህ ይህንን ስርዓት ስንከተል ይህንን ስርዓት ስናከናውን እንዴት ባለ ሁኔታ ነው ለእግዚአብሔር አምልኮን እየሰጠን ያለ ነው? እግዚአብሔር አምላካችን እንዴት ነው እያመለክን ያለ ነው? የአምልኮ ስርዓት በተበላሸበት ዘመን ላይ የምንገኝ እኔና እናንተ ይህንን የአምልኮ ስርዓታችንን እግዚአብሔር አምላክ በኤደን ገነት ላይ ያቋቋመው ስርዓት ዛሬም እንደጸና እየሄደ ነው ወይ? ያንን እየተከተልን እያመለክን ነው ወይ የሚለውን እንድናይ ያስገድደናል። በዚህ ዙሪያ አምልኮ መቼና እንዴት እንደተጀመረ በትክክል መናገር ባይቻል የተጀመረው በሰማይ መላእክቶች ከተፈጠሩበት ጊዜ ጀምሮ እንደሆነ መጽሐፍ ቅዱስ ፍንጭ ይሰጣል። ያም በኢዮብ መጽሐፍ ምዕራፍ 38 ላይ ከቁጥር 7 እና ከቁጥር 6 እና 7 ያለውን ስናነብ አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆችም ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበረ ይላል። የማዕዘኗ ድንጋይ ያቆመው ማን ነው ብሎ ይናገራል። ስለዚህ አምልኮ የት እንደጀመረ ይናገራል። በሰማይ እንደተጀመረ ይናገራል። በሰማይ የተጀመረው አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆችም ሁሉ እልል ሲሉ የሚለውን ቃል እንመለከታለን። እንግዲህ ያንን ያደረገው ማን ነው ብሎ ሲናገር እንመለከታለን። ስለዚህ አምልኮ በራሱ አምልኮ ማለት ምን ማለት ነው?
ይሄ አንድ ጥያቄ መሆን አለበት። አምልኮ ማለት ምን ማለት ነው? አምልኮ በውስጡ በርካታ ነገሮችን ያዘለ ጥልቅ ምስጢር ያለ ነገር ነው። ጥልቅ ምስጢር ያለ ነገር ነው አምልኮ በራሱ ማለት ነው። እንግዲህ ዝም ብለን የምናደርገው ነገር አይደለም። በውስጡ በርካታ ነገሮችን ያውም ደግሞ ጥልቅ ምስጢር ያለው ትርጉም ያለ ነገር የያዘ ነገር ነው። ስለዚህ አንድ ሰው የተናገረው ቃል ነበር። ያ ምንድነው? አምልኮ የሚለው ቃል ከየት እንደመጣና ምን እንደሆነ አንድ ፈላስፋ ጽፎታል። ያ ምንድነው? ወርሺፕ የሚለው ወይም አምልኮ የሚለው ቃል ማለት ነው። ያ ከየት መጣ? ከጥንት ከሳክሶን ቃል የመጣ ቃል እንደሆነ ይናገራል። እና አምልኮ የሚባለው ለአንድ ክብር ለሚገባው ሰው ወይም ከፍ ላለ ነገር ዋጋ የምንሰጠው ነገር ወይም ክብር የምንሰጠው ነገር እንደሆነ ብሎ ያስቀምጣል። ስለዚህ አምልኮ የምንለው ወይም አምልኮ የሚባለው ነገር አንድ አግዝፈን ወይም ተለቅ አድርገን ለምናየው ነገር ክብር የምንሰጥበት ዋጋ የምንሰጥበት ተግባር ነው ይላል። ስለዚህ አምልኳችንን ለምንወደውና ለምናከብረው ክብር ለሚገባው ለአምላካችን እንዴት ባለ ሁኔታ መስጠትና ማድረግ እንዳለብንም ከዚህ ካነበብነው ሐሳብ ልንረዳው እንችላለን። አንድ ሰው ደግሞ አንድ የተናገረው ቃል አለ። አሁንም ጄአይ ፓከር የሚባል በበኩላቸው አምልኮ ለእግዚአብሔር አክብሮትና ውዳሴና ታላቅነትን መስጠት ከእርሱ ጋር ቀጥተኛ ግንኙነት ማድረግ ማለት ነው ይላል። ቀጥተኛ ግንኙነት ማድረግ ማለት ነው ይላል። ስለዚህ ለእግዚአብሔር ምን ማድረግ? ክብር መስጠት ወይም አክብሮ መስጠት፣ ውዳሴ መስጠት፣ ታላቅነትን መስጠት፣ ከእርሱ ጋር ቀጥተኛ ግንኙነት ማድረግ ማለት ነው። ስለዚህ ቀጥተኛ ግንኙነት ማድረግ ማለት ምን ማለት ነው የሚለውን ስንመለከት አምልኮ በእግዚአብሔር ቅድስና ሕልናን መንቃት ማለት ነው። አምልኮ በእግዚአብሔር ቅድስና ሕልናን መንቃት ማለት ነው። አእምሮን ከእግዚአብሔር ቃል እውነት መመገብ ማለት ነው። ይህንን ስርዓት ነው ዛሬ በምድራችን እያከናወንን ያለ ነው። እግዚአብሔር ይህንን እንድናደርግ ነው በኤድን ገነት ያቋቋመው የሰንበት ዕረፍትና የአምልኮ ስርዓት ያን የተጀመረ ነው። ዛሬ እኛ ይዘን እየቀጠልን ያለ ነው። እስከ ክርስቶስ ዳግም ምጽአት ይዘን የምንሄደው ነገር ነው። ስለዚህ አምልኳችን ውበትን እንደያዘ ስርዓቱን በጠበቀ ሁኔታ ክርስቶስ በሚወደውና በሚፈልገው አይነት እያካሄድን ክርስቶስን መጠባበቅ እንዳለብን የተጻፈው ቃል ይናገራል። ስለዚህ ምናብን በእግዚአብሔር ውበት መንጻት ማለት ነው አምልኮ ማለት። ልብን ለእግዚአብሔር ፍቅር መስጠት ማለት ነው ወይም መክፈት ማለት ነው። እንዲሁም ደግሞ ፍቃድን ለእግዚአብሔር ዓላማ ማስገዛት ማለት ነው ይላል። እንግዲህ ፈቃዳችንን ለእግዚአብሔር ዓላማ ማስገዛት ማለት ነው አምልኮ ማለት በራሱ። ስለዚህ አምልኮ በቀላሉ የሚታይ ነገር አይደለም። እኔና እናንተ እንዴት ባለ ሁኔታ ነው እግዚአብሔርን እያመለክን ያለ ነው? ዛሬ በዓለም ላይ ያለው የአምልኮ ስርዓት እጅግ በጣም ተበላሽቷል። በሰይጣን ቁጥጥር ስር ሆኗል። ከዚህ የተነሳ የአምልኮ ስርዓት እግዚአብሔር በሚፈልገውና እግዚአብሔር በሚወደው መንገድ አይደለም፣ አካሄድ አይደለም እየተካሄደ ያለው። የአምልኮ ስርዓት በሰይጣን ቁጥጥር ስር ወድቋል። ከዚህ የተነሳ የእግዚአብሔር ክብር ጎድፏል ወይም በሰዎች ዘንድ እጅግ በጣም ተዋርዷል። ይህንን ማወቅ ያስፈልጋል። የመጽሐፍ ቅዱሳዊ አምልኮ ማዕከል የቃል ኪዳን መሰረታዊ ሐሳብ ነው። በመሆኑም ደግሞ አምልኮ በየጊዜው ቃል ኪዳንን የማደስ ስርዓት ያለው ነው። በየጊዜው አምልኮ ስንል ዝም ብለን አምልከን ወይም ቤተክርስቲያን ቸርች ገብተን መውጣት መግባት መሄድ አይደለም። ስለዚህ ቃል ኪዳናችንን ሁል ጊዜ የምናድስበት ከእግዚአብሔር ጋር የምንገናኝበት ስርዓት ነው። ያንን ስርዓት በጠበቀ ሁኔታ ሁላችንም አምልኳችንን ማካሄድ እንዳለብን ነው ቃሉ የሚነግረን። ስለዚህ ወደ መጽሐፍ ቅዱስ ክፍል ስንሄድ በዮሐንስ ወንጌል ምዕራፍ 4:24 ላይ ስንመለከት ኢየሱስ ክርስቶስ ከሰማራዊት ሴት ጋር ጥልቅ የሆነ ውይይት ሲያደርግ እንመለከታለን። እውነተኛን አምልኮ ከልብ የሆነውን አምልኮ
ስርዓትን ስለምትሻው ወይም ስለምትፈልግ ኢየሱስ ክርስቶስ ከሰማራዊቷ ሴት ጋር ውይይት አደረገ። በያዕቆብ ጉድጓድ ውሃ አጠገብ ኢየሱስ ክርስቶስ ከሰማራዊቷ ሴት ጋር ተገናኝቷል ማለት ነው። እዛ ቦታ ላይ ውይይት አድርገዋል ማለት ነው። እንግዲህ ሰማራውያንና አይሁዳውያን የማይገናኙ በመካከላቸው ሰፊ ገደል ያለባቸው ወይም ጥላቻ ያላቸው ሰዎች ነበሩ። እግዚአብሔርን የማያውቁ ሰዎች ነበሩ። በእነሱ መካከል ያለውን ገደል እግዚአብሔር ወይም ክርስቶስ ወጥ ለማድረግ ወይም እዛ ገደል ላይ ድልድይ ለመጣል ይችን ሴት ሲገናኝ እንመለከታለን። ይችን ሴት አግኝቶ ስለ አምልኮ ስርዓትና ደንቡን ሲያስረዳት እንመለከታለን። እንግዲህ የመጽሐፍ ቅዱሳዊ አምልኮ ልብ ደግሞ እውነት ነው። እውነት ማን ነው? ክርስቶስ ነው ማለት ነው። እውነተኛ አምልኮ የመጽሐፍ ቅዱሳዊ አምልኮ ልቡ ክርስቶስ ነው ወይም እውነት ነው ማለት ነው። ስለዚህ እውነት የሆነው ክርስቶስ ይህን ቃል ሲናገር እንግዲህ ከልብ ነው ለዛች ሴት ሲናገር የነበረው። ለዚህ ነው በዚህ በዮሐንስ ወንጌል ምዕራፍ 4:24 ላይ ከሰማራዊቷ ሴት ጋር በአምልኮ ጉዳይ ላይ ሲወያይ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ያለው። እንግዲህ እግዚአብሔር ምንድነው? መንፈስ ነው አለ። ከእሷ ጋር በሚወያይበት ጊዜ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል ወይም ያስፈልጋቸዋል ብለዋል። ይህንን ቃል ሲናገር እንመለከታለን። እንግዲህ ሰማርያውያንም የራሳቸው የሆነ የአምልኮ ስርዓት ነበራቸው፣ አይሁዶችም የራሳቸው የሆነ የአምልኮ ስርዓት ነበራቸው። ነገር ግን ሁለታቸውም በተቃራኒ ነው እየሄዱ ያሉ። ሁለቱም ቡድን በተቃራኒ ነው እየሄዱ ያሉ። አንደኛው በማክረር አንደኛው ደግሞ በማላላት የአምልኮ ስርዓታቸውን ሲፈጽሙ እንመለከታለን። ሁለታቸውም ግን የራሳቸውን የአምልኮ ስርዓታቸውን በጠበቀ ሁኔታ እጅግ በጣም ከልብ በሆነ ሁኔታ ሲያመልኩና ያንን ስርዓት ሲያከናውኑ እንመለከታለን። የሰማራዊቷ ሴት እግዚአብሔር በትክክለኛው መንገድ እንዴት ሊመለክ እንደምችል ጠየቀችው ኢየሱስ ክርስቶስ። አይሁዶች በኢየሩሳሌም እንደሚያመልኩ እሷ ታውቃለች። የእርሷ ህዝቦች ደግሞ በገርዘም ተራራ ላይ እንደሚሰግዱ እንደሚያመልኩ ታውቀዋለች። ታዲያ የተኛው ነው ትክክሉ? የገርዘሙ ነው ወይስ የኢየሩሳሌም አምልኮ ነው? በማለት ኢየሱስ ክርስቶስን እንደጠየቀችው ይናገራል። የሰማርያውያን አምልኮ ከልብ የመነጨና ከፍተኛ ተነሳሽነት የሚካሄድ ቢሆንም እውነትን የማይቀበል አምልኮ ነበር ይላል። የሰማርያውያን እውነትን የማይቀበሉ ነበር። ኢየሱስ ክርስቶስን አያስጠጉም፣ አይቀበሉትም። አዲስ ኪዳን ክፍልን የማይቀበሉ የማያመልኩ፣ በዛ ውስጥ ያለው ነገር ለማወቅ የማይፈልጉ ሰዎች ናቸው። እነዚህ ሰዎች በጨለማ ውስጥ ያሉ ሰዎች ናቸው። ስለዚህ ያንን ድልድይ ለመስተካከል ነው፣ ያንን ቦታ፣ ያንን አስተሳሰብ፣ ያንን አመለካከት ክርስቶስ ለመስተካከል ነው ወደዛ ስፍራ ያቀን ነው። ከዛችኛው ሴት ጋር ወይም ከሰማራዊቷ ሴት ጋር ለመገናኘት የቻለው ከዚህ የተነሳ ነው። ይህንን ሐሳብ ለመደምሰስ ነው፣ ይህንን ሐሳብ ለመለወጥ ነው፣ ለማደስ ነው ወደዛ ስፍራ ያቀን ነው። ስለዚህ ሰማርያውያን አብዛኛውን የብሉይ ኪዳንን ክፍል ባለመቀበላቸው የሚያመልኩት መጽሐፍ ቅዱስን ባለማወቅ በጨለማ ውስጥ እንዳሉ እንደነበሩ መጽሐፍ ቅዱስ ይናገራል። በመሆኑም ኢየሱስ ክርስቶስ ያንን ግልጽ አድርጎ ነው የተናገረው። በመጽሐፍ ቅዱስ እውነት ላይ ያልተመሰረተ የራሳቸው የአምልኮ ስርዓት ነው ያቋቋሙት። አሁን በእኛ ዘመን እንደሚካሄደው የአምልኮ ስርዓት አይነት ማለት ነው። ስለዚህ ዛሬ በእኛ ዘመን ሰዎች የራሳቸውን ፍልስፍና እየተከተሉ የራሳቸውን ሐሳብ እያራመዱ በራሳቸው ጊዜ የአምልኮ ስርዓትን እያቋቋሙ ይገኛሉ። ከዚህ የተነሳ የአምልኮ ስርዓት ዛሬም በእኛ ዘመን እየተበላሸ ይገኛል። ስለዚህ እነዚህ ሰዎች የራሳቸውን ስርዓት ነው ያቋቋሙት፣ የአምልኮ ስርዓትን ነው ያቋቋሙት፣ እግዚአብሔር የማይፈልገውን ማለት ነው። ዛሬ በዘመናችንም በክርስቲያኑ ዓለም ያለው ችግር ይሄ ነው። ዛሬም በእኛ ዘመን ያለው ችግር ይሄ በጣም ከፍተኛ ችግር
ዛሬ በእኛ ዘመን አለ ማለት ነው። ከፍተኛ ችግር በአምልኮ ዙሪያ ማለት ነው። በኢየሩሳሌም ይካሄድ የነበረው አምልኮ ደግሞ በፊደል ላይ የተመሰረተ እውነትን ቢያውቁትም ነገር ግን መንፈስ ቅዱስ የጎደለ የአምልኮ ስርዓት ነበር። እውነትን ያውቃሉ፣ ኢየሱስ ክርስቶስን ያውቁታል። ነገር ግን ኢየሱስ ክርስቶስን ቢያውቁትም መንፈስ ቅዱስ የሌለውን አምልኮ ነው ሲያካሂዱ ነበሩ። እነዚህ ሰዎች የሚያደርጉት ነገር እጅግ በጣም በተቃራኒ ስለሆነ ክርስቶስ በዚህ አምልኮ በሁለታቸውም አምልኮ እንደማይደሰት የተጻፈው ቃል ይናገራል። ኢየሱስ በዮሐንስ ወንጌል ምዕራፍ 15:8 ላይ ይህንን ችግር አስመልክቶ አንድ የተናገረው ቃል አለ። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው ብሎ ይናገራል። አዎ ልባችን ከእርሱ የራቀ ከሆነ በከንፈራችን የምናከብር ከሆነ የምናመልከው ከሆነ ከንቱ ነው ማለት ነው አምልኳችን። ስለዚህ ከልብ የሆነ አምልኮ በእግዚአብሔር ፊት ማቅረብ እንዳለብን፣ እግዚአብሔርን በአምልኳችን ማክበር እንዳለብን ቃሉ ይመክረናል። አይሁዶች የነበራቸው ችግር የሰማርያውያን ችግር በተቃራኒ ነበር። ገርዘም ወይም ሰማርያውያን አምልኮ ጉጉት ያለ እውቀት ወይም ልባዊነት ያለ እውነት ወይም ያለ ክርስቶስ ነበር። ሁለቱም የሚያደርጉት የአምልኮ ስርዓታቸው ክርስቶስን ያላስደሰተ አምልኮ ስርዓት ነበር። ስለዚህ ዛሬ እኛ የምናደርገው የአምልኮ ስርዓት ያንን እግዚአብሔር አምላክ በኤደን ገነት ያስቀመጠውና ያቋቋመው ስርዓት ነው እየተከተልን ያለ ነው። በእውነትና በመንፈስ ነው እያመለክን ያለ ነው። ይህንን ማጣራት ያስፈልጋል። ይህንን ማወቅ ያስፈልገናል። ይህንን ካላወቅን፣ ይህንን ካልተረዳን አምልኳችን ከንቱ እንደሆነ በደንብ አድርገን ማወቅ ያስፈልገናል። በሁለቱም መንገድ የሚቀርብ አምልኮ ትክክለኛ አምልኮ እንዳልሆነ ክርስቶስ አስረግጦ ተናግሮ ነበር። እንግዲህ ኢየሱስ የተናገረው ቃል የሚያስረዳን አንድ ቁልጭ ያለ እውነት ነበር። አምልኳችን በመንፈስ ቅዱስ ሲመራና በእውነት ላይ የተመሰረተ ሲሆን ብቻ ነው በእግዚአብሔር ዘንድ ተቀባይነት ያለው፣ እርሱም ደግሞ የሚከበርበት፣ እኛም ደግሞ የምንባረክበት አምልኮ የሚሆነው። ያ ካልሆነ ዋጋ የለም። ኢየሱስ ይህንን ቃል ተናግሯል። ኢየሱስ ቁልጭ ያለ እውነት ተናግሯል። አምልኳችን በመንፈስ ቅዱስ ሲመራና በእውነት ላይ የተመሰረተ ብቻ ሲሆን ነው በእግዚአብሔር ዘንድ ተቀባይነት ያለው ወይም የሚኖረው፣ እንደገና እኛም የምንባረክበት ያ ሲሆን ነው። እግዚአብሔርን በመንፈስ ማምለክ ማለት ከልብ በመነጨ ስሜት በተነቃቃ ልብ ሕይወት ያለውና በመንፈስ የሚመራ አምልኮ ለእግዚአብሔር ማቅረብ ማለት ነው ይላል። እንግዲህ ይህንን ለእግዚአብሔር የምናደርገው አምልኮ ስርዓት ይሄ መሆን አለበት። ያ ካልሆነ ዋጋ የለም ማለት ነው። እግዚአብሔርን በመንፈስ ማምለክ ከልብ በመነጨ ስሜት በተነቃቃ ልብ ሕይወት ያለውና በመንፈስ የሚመራ አምልኮ ለእግዚአብሔር ማቅረብ አለብን። ዝም ብለን የከንፈር አምልኮ ክርስቶስን አያስደስትም። ለዚህ ነው በዮሐንስ ወንጌል 15 ላይ ክርስቶስ ይህ ሕዝብ በከንፈሩ ያከብረኛል ያለው፣ ልቡ ከኔ ርቋል ያለው ለዚህ ነው። በመንፈስ ስላልሰገድ ነው፣ ወደ ክርስቶስ በእውነት ስላልቀረብ ነው። እውነተኛ አምልኮ በማስተዋል የሚደረግ እንጂ ዝም ብሎ በስሜት የሚፈጸም ተግባር አይደለም። ወይም እኛ እንዳሻን እንደፈለግን የምናደርገው እኛን ደስ እንዲለን የምናካሂደው ተግባር አይደለም። ይሄ በእጅጉ መስተዋል ያለበት ነገር ነው። ስለዚህ ዛሬ ህዝቡ እንዲደሰት እኛ ራሶቻችን ለማስደሰት የምናደርገው የአምልኮ ስርዓት በእግዚአብሔር ዘንድ ተቀባይነት የለው። ከልብ የመነጨ ስሜት ኖሮን እንኳን ብናገለግል በማስተዋል በእውነት የማይደረግ
የአምልኮ ስርዓት በእግዚአብሔር ዘንድ በስሜት የሆነ አምልኮ ስርዓት በእግዚአብሔር ዘንድ ተቀባይነት የለውም። ይሄ መታወቅ አለበት ነው። ይሄ መታወቅ አለበት። ይህ ማለት አምልኳችን በመንፈስ ቅዱስ የተመራ ካልሆነ በእግዚአብሔር ዘንድ ተቀባይነት የሌለ ወይም ተቀባይነት የሌለው አጸያፊ አምልኮ ይሆናል ማለት ነው። አጸያፊ አምልኮ ይሆናል ማለት ነው። በኢሳይያስ ላይ የተጻፈውን በአምልኮ ዙሪያ የተጻፈውን ቃል ሄዳችሁ አንብቡ። ኢሳይያስ 1:13 ላይ ያለውን ማንበብ ትችላላችሁ። ስለዚህ አምልኳችን በመንፈስ ቅዱስ የተመራ አምልኮ ሊሆን የሚችለው ደግሞ በእውነት ላይ የተመሰረተና በስሜት ሳይሆን በማስተዋል የሚደረግ ሲሆን ብቻ እንደሆነ ያስቀምጣል። ይህ ልብ ልንለው ይገባል። የመጽሐፍ ቅዱስን እውነት የናቀ አምልኮ በእግዚአብሔር ዘንድ ተቀባይነት የሌለው አምልኮ ነው ይላል። የመጽሐፍ ቅዱስን እውነት የናቀ አምልኮ ስርዓት በቤተ ክርስቲያን ውስጥ ሊኖር አይገባም። ይሄ የመጽሐፍ ቅዱስን እውነት የናቀውን የአምልኮ ስርዓትን መከተል አያስፈልግም። ዛሬ በቤተ ክርስቲያናችን እንደዚህ አይነት ነገር እየታየ ይገኛል። የመጽሐፍ ቅዱስን እውነት የናቁ የአምልኮ ስርዓትን የሚደግፉ ክርስቲያን አለ። እነዚህ አካላት ከዚህ ድርጊት ቢቆጠቡ፣ ቢመለሱ፣ ቢታረሙ ይሻላል ማለት ነው። ምክንያቱም የመጽሐፍ ቅዱስን የናቀ ማንኛውም ሃይማኖታዊ ድርጅት የሚያደርገው የአምልኮ ስርዓት በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር ያንን አምልኮ አይፈልግም። ስለዚህ መጽሐፍ ቅዱስን መሰረት ያደረገ አምልኮ ክርስቶስን የሚያስደስትና እኛም ደግሞ እንድንባረክ የሚያደርግ ነው ማለት ነው። ለዚህ ነው ክርስቶስ የሰማራዊቷ ሴት እግዚአብሔር ሊመለክ የሚገባው በመንፈስ በእውነት እንደሆነ አጥብቆ የተናገራል። እውነተኛ አምልኮ እውነትን ገሸሽ አድርጎ በቅርጽ ላይ ብቻ የሚያተኩር መሆን የለበትም። እውነተኛ አምልኮ እውነትን ገሸሽ አድርጎ በቅርጽ ላይ ብቻ የሚያተኩር መሆን የለበትም። ያ ከሆነ ለእግዚአብሔር ሊቀርብ የማይችል አምልኮ ነው ማለት ነው። እግዚአብሔር የማይፈልግ አምልኮ ነው ማለት ነው። በግልጽ ምን እንደሚታየው በዛሬ ዘመን ያለው ዘመናዊ አምልኮ ቅርጽ እንጂ እውነት የሌለው ነው፣ ወይም እውነት የሌለው አምልኮ ስርዓት ነው ማለት ነው። እንግዲህ ግልጽ በሆነ ሁኔታ የሚታይ ነው። ዛሬ በእኛ ዘመን እየሆነ ያለው ዘመናዊ የአምልኮ ስርዓት ነው በቤተ ክርስቲያን ውስጥ እየታየ ያለው። ይህንን ቅርጽ እንጂ እውነት የሌለ አምልኮ እንደሆነ ነው ትንቢት የምናገረው። ቅዱሳት መጻሕፍቶች ይህንን ያረጋግጣሉ። የእግዚአብሔር ቃል ይህንን ያረጋግጣል። ስለዚህ ወደ ቀድሞ ስርዓት ወደ ኤደን ገነት አምልኮ ስርዓት እንመለስ። ይህንን እንድናስተውል ነው እግዚአብሔር በዚህን ሰዓት ይህንን ቃል የምናገረው። ብዙዎች ይህንን እውነት የናቁትን ጉባኤዎችን ለመሳተፍና የነዚያን አገልግሎት የሚከታተሉ ከነሱ ጋር ለመሆን የሚፈልጉ ሰዎች አሉ። እነዚህ ሰዎች ከእውነተኛው አምልኮ ስርዓት ውጪ የሆኑ ናቸው ነው። ክርስቶስ የማይፈልገውን የአምልኮ ስርዓትን እየተከተሉ ናቸው ማለት ነው። ስለዚህ ይህንን የሚያካሂዱት የአምልኮ ስርዓታቸው ክርስቶስን የማይወክልና የክርስቶስ መንፈስ የሰማይ መላእክት እዛ ቦታ ላይ የማይገኝበት ስፍራ እንደሆነ ይናገራል። ነገር ግን በራሳችን ፈቃድ ሐሰት ወደሚነገርበት ቦታም ስንሄድ እግዚአብሔር ጥንቃቄ እንድናደርግ ይነግረናል። የእግዚአብሔርን ጥበቃ ስለምናጣ ለሐሰት የተጋለጥን እንዳንሆን መጠንቀቅ እንዳለብንም ይነግረናል። በጣም አደገኛ መሆኑንም መገንዘብ ያስፈልገናል። ይህ እውነት የማይነገርበት ወይም ሐሰት የሚነገርበትን ቦታ ስንሄድ ጥንቃቄ ማድረግ አለብን ማለት ነው። እዛ ቦታ ላይ ስንሄድ እግዚአብሔር ካልነገርን ወይም እግዚአብሔር ሂዱ ካላለን በራሳችን ፍቃድ የምንሄድ ከሆነ የእግዚአብሔርን ጥበቃ እናጣለን ማለት ነው። መላእክቶች ከኛ ይሸሻሉ፣ ይለያሉ ማለት ነው። ይህን በተመለከተ በትንቢት መንፈስ ላይ የተጻፈው ቃል አለ። የመጨረሻ
የምህረት መልእክትን የሚያምኑ ወይም እናውቃለን ብለው የሚያምኑ ሰዎች በየዕለቱ አዳዲስ ሐሰትን ከሚግቱ ሰዎች ራሳቸውን መለየት እንዳለባቸው አሳየኝ ትላለች። ወጣቶች ይሁኑ አዋቂዎች እነዚህን ስብሰባዎችን ሊካፈሉ እንደማይገባ አየሁ ትላለች። ምክንያቱም በስብሰባቸው በመገኘት ለነፍሳት መርዝ የሆነውን የሐሰት ትምህርትን እንደሚያስተምሩ ይወቁ። የሰውን ትእዛዝ ስለሚያስተምሩ ያንን ለመበረታታት እንደምንሄድ ታስቀምጥና ይህንን ማድረግ ስህተት ነው ትለናለች። ይህንን ማድረግ ስህተት ነው ትለናለች። እነዚህ ስብሰባዎች የሚፈጥሩት ተጽዕኖ ጥሩ አይደለም። የተለየ ነገር ወደ ቤተክርስቲያን እንዲመጣ ያደርጋል። ወደዛ ሄዱ ሰዎች ቤተክርስቲያን ውስጥ እንደዛ ለምን አናደርግም፣ እንደዚህ አይነት አምልኮ ስርዓትን ለምን አናካሄድም በማለት ትክክለኛ የአምልኮ ስርዓትን ለመበላሸት ይነሳሳሉ ማለት ነው። ቤተክርስቲያን ውስጥ ጭቅጭቅና መለያየት እንዲፈጠር ያደርጋሉ። ብዙ ስህተቶች ወደ ቤተክርስቲያን ሰርጎ እንዲገባ የመፍቀድ እድል ይፈጥራሉ ማለት ነው። ይሄንን በደንብ አድርገን ማስተዋል ያስፈልጋል። ዛሬ በእኔና በእናንተ ዘመን ያ ሁኔታ እየሆነ ነው ወይስ እየሆነ አይደለም ማወቅ ያስፈልገናል። ከዚህ ከጨለማ እና ከስህተት እግዚአብሔር ካወጣን እርሱ ባቆመንበት ቦታ ላይ ጸንተን መቆም በእውነት ደግሞ ልንታደስ ይገባናል ይላል። በእውነት ባወቅነው በተረዳነው እግዚአብሔር በሰጠነው እውነት ጸንተን መቆም ያስፈልገናል። በእውነቱ ደግሞ ልንደሰት ይገባናል። እሱ ለእኛ የሰጠን ነገር ትልቅና ትልቅ ስለሆነ ለዓለም የሚበቃ ብርሃን ስለሆነ እውነት ስለሆነ በዛ እውነት ላይ ጸንተን የምንቆም መሆን ያስፈልገናል። ምናልባት ወደዛ ስፍራ የመሄድ አስገዳጅ ሁኔታ ቢፈጠር እንኳን እያንዳንዳችን ጥንቃቄ ማድረግ እንዳለብን ያስቀምጥልናል። በራሳችን ምርጫ መሄድ እንደሌለብን፣ በራሳችን ሐሳብ መመራት እንደሌለብን የተጻፈው ቃል ያስቀምጥልናል እና ቀደምት ጽሑፎች ከሚለው መጽሐፍ ላይ መንበብ የምትፈልጉ ሰዎች አንብቡ። ገጽ 224 እና 25ን ስታነቡ ይህንን ሙሉ ሐሳብ ታገኛላችሁ ማለት ነው። ቤተክርስቲያን ስለ አምልኮ አጥብቃ የምታሳስብበት ምክንያት ዛሬ አምልኮ እኛ እንደምንፈልገው የሚካሄድ ነገር ነው የሚባል ዓለምን እያጥለቀለቀ የመጣ አስተሳሰብ መኖሩን ማወቅ አለባት ቤተክርስቲያን ማለት ነው። እንግዲህ የአምልኮ ስርዓት እየተበላሸ መጥቷል። ከዚህ የተነሳ ብዙዎች እንደፈለጉት ለማድረግ ይሞክራሉ። እንግዲህ ዛሬ እኛ አምልኮን እንደፈለግነው የምናካሂድ ነገር ነው በማለት እንደፈለግነው ማድረግ እንችላለን ብለው የሚያስቡበት ሁኔታ ተፈጥሯል። ሰዎች ያንን ነው እያደረጉ ያሉት። ከዚህ የተነሳ ሰው በራሱ ፍላጎት ነው እንደፈለገ ነው እየሆነ ያለው። እግዚአብሔር የማይፈልገውን የአምልኮ ስርዓት እያካሄደ ነው ሰው ያለው። የዚህ አስተሳሰብ አራማጆች አምልኮ ምን መምሰል እንዳለበት ወይም እንዴትም መካሄድ እንዳለበት የሚወስነው በአምላኪው ልብ ውስጥ ነው በማለት ይከራከራሉ። እኔ በማመልከው በልቤ ውስጥ ነው፣ እኔ አምላኬን እንዴት እንደማመልክ እኔ አውቃለሁ ብለው ይከራከራሉ ከሌሎች ጋር። ልባቸው ግን ከእግዚአብሔር ርቋል። በእውነት ላይ የተመሰረተ አምልኮ ስርዓት አይደለም እያካሄዱ ያለው። ይሄ ልታወቅና ልታሰብበት የሚገባ ነገር እና እኛ የምንፈልገውንና ለእርሱ የተከበረ ነው ብለን የምናምንበት ወደ እርሱን እንድናመጣ እግዚአብሔር የሚፈቅድ ከሆነ የምናመጣው ነገር ሁሉ ማክበርና በደስታ መቀበል ይኖርበታል አይደል ይላል። እኛ እንደፈለግነው የምናደርገው ወይም ያመንበት ያወቅንበትን ነገር ወደ እርሱ ብናመጣና እርሱን በደዛ አይነት ሁኔታ ብናመልከው ብናከብረው እግዚአብሔር አይቀበልም ወይ? እግዚአብሔር በዚህ ነገር አይደሰትም ወይ ብሎ የሚያስባሉ። እግዚአብሔር እሱ ከሚፈልገውና ከሚወደው ውጪ ከሱ ትእዛዝ ውጪ የሆነውን ማንኛውም አምልኮ ስርዓት አይፈልግም። ይህንን ሐሳብ ቃየልና አቤልን እንመለከታለን። ቃየል ገበሬ እንደነበረ፣ አቤል ደግሞ በግ ጠባቂ እንደነበረ መጽሐፍ ቅዱስ ይናገራል።
እነዚህ ሁለቱ ወንድማማቾች እግዚአብሔር መስዋዕት እንዲያቀርቡ ባዘዛቸው ጊዜ ቃየል በግድየለሽነት እኔ ከዚህ ለምን እንዳላረግም በሚል የራሱን ሐሳብ በማከል ወይም በራሱ ሐሳብ እንደሄደ ይናገራል ቃሉ። ስለዚህ እግዚአብሔር አልተቀበለው፣ የሱን የአምልኮ ስርዓትን አልተቀበለው። እግዚአብሔር የፈለገው ምንድነው? ደም እንዲፈስ ነው። እንደገና ደግሞ መስዋዕት ሲደረግ ወይም አምልኮ ሲደረግ በዛ ስርዓት ዘመን አምልኮ የመስዋዕት ስርዓት ሲከናወን ደም ፈሶ ነው የአምልኮ ስርዓት ወይም እግዚአብሔር የሚመለክበት እግዚአብሔር የሚከበርበት ስርዓት ማለት ያ ነበር። ስለዚህ እሱ ለእግዚአብሔር የተከበረ ነው ብሎ የሚያምንበት ነው ብሎ ያቀረበው ከፍራፍሬና ከተለያዩ ነገሮች እግዚአብሔር ከማይፈልግ ነገር አምልኮ ስርዓትን ሲያከናውን ተመልክተናል። እንግዲህ አስቀድሞ ከገለጠላቸው ነገር ወይም በእውነት ላይ ተመሰረተው ያቀረበው የአቤልን መስዋዕት ወይም አምልኮ ነው እግዚአብሔር የተቀበለው። የቃየልን አልተቀበለውም ይላል። ስለዚህ ይህንን በደንብ አድርገን ልናስተውለው ይገባናል። ይህንን ካላስተዋል ነው እግዚአብሔር በእኔና በእናንተ አይደሰትም ማለት ነው፣ አይደሰትም። ስለዚህ ይህንን ነው በዚህ ሰዓት እግዚአብሔር የምናገረው። አምልኮ በትህትና ከትህትና ከአክብሮት ከፍቅር በመነጨ ስሜት በእግዚአብሔር ፊት ራስን ዝቅ በማድረግ ለእግዚአብሔር አክብሮት እና በውዳሴ ታላቅነትን በመስጠት ከእርሱ ጋር የሚደረግ የተለየ ግንኙነት ነው። ያ መሆኑን ማወቅ ያስፈልገናል። ስለዚህ አምልኮ ስናደርግ ጥንቃቄ እንድናደርግ እግዚአብሔር ይፈልጋል ማለት ነው። እኛ በትህትና በአክብሮት በፍቅር ራሶቻችንን ዝቅ በማድረግ እግዚአብሔርን በመወደስና በማክበር የምናደርገውን አምልኮ እግዚአብሔር ይቀበላል ማለት ነው። ስለዚህ እግዚአብሔር በምናደርገው ነገር በአምልኮ ስርዓታችን ማክበር ያስፈልገናል። በመንፈስ ቅዱስ ተሞልተን እግዚአብሔር በሚፈልገውና ደስ በሚሰኘው ሁኔታ እግዚአብሔርን ስናመልክ እግዚአብሔር አምልኳችንን ይቀበላል። አምልኮ ስንል ሁሉንም ነገር ያጠቃልላል። ክርስቲያን የሚያደርገውን የአምልኮ ስርዓት ማንኛውም ነገር የሚያጠቃልል ነው። በመዝሙርም በሉት፣ በጸሎት በሉት፣ በስብከት አገልግሎትም በሉት፣ በማንኛውም ስርዓት በአምልኮ ስርዓት ላይ የተመሰረተ ነገር ሁሉንም የሚያጠቃልል ነው ማለት ነው። ስለዚህ ይሄ ልብ ልንለው የሚገባ ነገር ነው። ይህንን እንድናስተውል ነው እግዚአብሔር በዚህ ሰዓት የሚነግረን። ይህንን ቃል ማስተዋል እንድንችል እግዚአብሔር የሰማነውን ቃል ይባርክልን። በቀጣይ ጊዜ እስከምንገናኝ ጌታ ጸጋውን ያብዛልን። ተባረኩ። ጌታ ሁላችንም በጸጋው ይጎበኘን፣ ይባርከን።